ወዳጆች ወንድሞቼ እንደምታዩት ይሄ ጭቃ ነው እና ይሄ ጭቃ ማለት በዓለም ዳር ላላችሁ ለየትኛውም ነገር የትኛውም በራሳችሁ በህይወት ለማድረግ ፈልጋችሁ አልደረግ ያለላችሁ ወንድሞቼ የእግዚአብሔር ቃል ሲናገር እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 8 ላይ ከቁጥር 20 ላይ ሲናገር እንደዚህ ይላል። ኢየሱስ ክርስቶስም እንዲህ ብሎ መለሰ፣ የምድር ቀበሮች መደበቂያ ጉድጓድ አላቸው፣ የሰማይ ወፎች መሰማሪያ አላቸው። የሰው ልጅ አደጋ ቢመጣ ወደ ማን ይገባል? ገብተህ እንደዚህ ብለህ ጭቃው ስር ልትደበቅ ነው? ራስን እንደዚህ ብለህ ልትሰውር ትችላለህ? ወዳጄ ልንገርህ፣ ይሄ ጭቃ ይሄ ምድር ውስጥ የትኛውም ነገር በኮንክሪት በየትኛውም ነገር የሚሰራው ነገር ማንንም ሰው ሊሰውር አይችልም። ምክንያቱም ሰሞኑን በዚህ ጋር ነው ውሃው ያላነሰ ውሃ ጎርፍ የመጣው የሰውን ቤት ሞተር ንብረት ሁሉ ይዞ ሄደው። ወዳጄ ልንገርህ፣ የሰው ልጅ መደበቂያ ጉድጓድ የለውም። መደበቂያ እንዳለ ወዳጄ ልንገርህ፣ ያ መደበቂያው ጉድጓድ ኢየሱስ ነው። ወዳጄ የእግዚአብሔር ቃል እንደዚህ ይላል፣ ኑ ወደ እኔም አሳርፋለሁ። አንተ ሸክም የከበደ በየትኛውም ሁኔታ ውስጥ ያለ ና ወደ ኢየሱስ፣ እሱ ያሳርፋል። በልጁ በኢየሱስ አምናል አላመንክም፣ ምርጫው በእጅ ነው። ምክንያቱም ካመንከው አሁን ሕይወት አለ፣ ካላመንከው አሁን ተፈርዷል። ና ወደዚህ ጌታ። የእግዚአብሔር ቃል ዮሐንስ ወንጌል 3:18 አንብበው። ካመንከው ሕይወት አለ፣ ካላመንከው ተፈርዷል። እኛ ፍርድ ልንናገር ሳይሆን ሕይወት ነው። ይወዳል። ና ሼር ኮፒ ልክ እንዳይረሳ፣ አበረታቱን።